ዛሬ እንግዲህ ስለ ሙኒትና ስለ ጆከር ሰይድ ወረባቦ እንግዲህ በዱባይ ስኖር ያየሁትን ብሎ ሁሉን ነገር ፍርጥርጥ አድርጎ ተናግሯል። እስከመጨረሻው አብራችሁኑ ቪዲዮ ላይክ ሼር አድርጉ። እስኪ ሰይድ ወረባቦን እንስማውና እንመለሳለን። በሙኒትና በጆከር መካከል ያለው የቃላት ምልልስ ያለው ብሽሽቅና ስድድብ እጅጉን የሚያስጠላና እጅጉን የሚያሳዝን ነው። በጣም ይደብራል። ለኔ ጆከር ጓደኛ አይደለም፣ ወንድሜ ነው። ሙኒትም እህቴ ናት። ዱባይ በኖርኩበት ጊዜ ጆከር ጋር ነበር አብረን ይኖር ነው። ለ6 ወር ለ7 ወር አንድ ቤት አንድ ክላስ ነበር የምንኖረውና ጆከር በነገራችን ላይ በሶሻል ሚዲያ እንደሚያወራው ሳይሆን በጣም ጥሩ ልጅ ነው። እውነቴን ነው የምናገረው። ሙኒትም በጣም ምርጥ እህቴ ናት። እኔ በዛ ጣብቂ ጊዜ ምናልባት ጆከርን በሚገባ አልገለጥኩትም። ለምን እሱ የኔ አንድ አካል ነው ብዬ ስለማምን ወይም እሱ አንድ የችግሩ ተጠቂ ነው ብዬ ስለማምን እንደ ሙኒት ወይም እንደ ሌሎቹ በሚገባ አልገለጥኩም። ለምን እሱ የችግሩ ባለቤት እኔ ነኝ ብዬ ስለማምን ነው። አብረንም ስላለን እንጂ ብዙ አስታውጦ የዋለ ወንድሜ ነው። ሙኒትም በጣም እህቴ ናት። ለምን በዛ ጣብቂ ጊዜ ሙኒት ካደረገችው በላይ ለኔ ካደረገችው በላይ የኔን ልብ የገዛኝ ስሜቷ፣ ቁጭቷ፣ ለምን ተነካ የሚለው ስሜት ፊቷ ላይ ይነበብ ነበርና አልቅሳለች። እኔ ብዙ ጊዜ ከገንዘብ አመለካከታቸው ነው የሚገዛኝና ሙኒትም እህቴ ናት፣ ጆከርም ወንድሜ ነው። ምናልባት የመጀመሪያ ቀን ሙኒት ተናዳም ሊሆን ይችላል ስሜታዊ ሆና ነገር ጆከርን አሳልፋ ትስጣለች ብዬ አላስብም። እሷም አታደርገው። ተናዳም ይሁን ስሜታዊ ሆና እሱን ኢቲኤም ቦታ ይቻለው ምናምን አለበት አቃለው እንደዛ አስደርጋለሁ ያለችው ነገር አታደርገውም አቃለው። ግን ሰው ስሜታዊ ሆነው በቃ የሆነ ስሜታቸውን ለመግለጥ ወይም ደግሞ ለማናደድ የሚጠቀሙት ነገር ብዬ ነው ማምነው። እንደዛ ማለቷ ስህተት ነው። ጆከርም ደግሞ ያባባሏ ይሄን ደካማ ጎና ጌታ በዚህ ልታጠቃይ ነው ወይ በዚህ ልታስፈራራይ ነው ወይ የሚል እልህ ውስጥ ተጋብተው የሚመላለሱት ቃላት ጥሩ አይደለም። ጆከርም ወንድሜ ነው፣ ሙኒትም እህቴ ናት። እንዲሁ ብትተውት ብታቆሙት ይሄን ያሳብ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? ውድ የሀገሬ ልጆች ዛሬ እንግዲህ ብቅ ብለናል። ቪዲዮ ላይክ ሼር አድርጉ። በነገራችን ላይ ማለት ነው እንግዲህ በጆከርና በሙኒት በጣም ሰሞኑን እንግዲህ ዱባይ ተበጥብጧል። እስቲ ቪዲዮ ላይክ ሼር አድርጉ። ስለነሱ እንግዲህ አቶ አቡ ፋኑ ሰይድ ወረባቦ ወይም የሚለው ያለውን ነገር እንግዲህ ከጆከርም ጋር አብሬ ኑሬ ያለሁኝ ዱባይ 8 ወር አብሬ ኑሬ ያለሁ ብሏል። እንግዲህ ከመግቢያው የሰማችሁት ማለት ነው። እና እሱም ወንድሜ ነው እሷም እህቴ ናት ብሏል። ብቻ በጣም ያሳዝናል። አንዳንዴ ለጓደኞቻችሁም ቢሆን ሚስጥራችሁን አታውቁ። እውነት ለመናገር ማለት ነው። እውነት የምሬን ለጓደኞቻችሁ ለምወዱት ጓደኛ እንኳን ቢሆን ሚስጥራችሁን አታጋሩ። ስሙ፣ የሆነ ጠብ ሲመጣ የሆነ ነገር ሲመጣ አጋልጠው ነው የሚሰጧቸው። አትጠርጥሩ። አጋልጠው በቃ خلاص ምን ልበላችሁ አውጥተው ነው ዝም ብለው የሚረጇቸው ማለት ነው። እና ስለዚህ ተጠንቀቁ። ብስል ሰው በአንዳንድ ሰው ይማራል፣ በጓደኛው በሌላ ሰው ያይና ከዛ ሰው ይማራል ማለት ነው።
እና እስኪ ምን ታያችሁ አሁን በእነዚህ ሰዎች ማለት ነው በቃ ምን ዝርዝር እስከ ዙሮ ማንነታቸው ድረስ እንግዲህ ጓደኛ ብለህ ስታምን አንዳንዴ ያለህ ሚስጥር ሁሉ የሚያወራ እኮ አለ ያለፈውን ህይወት በቃ አላሪ። ከዛ ግን ጠብ ሲመጣ አንዳንድ ሰዎች ደካማ ጎናችንን ነው የሚፈልጉት ሰውን ለመጣል የሚሆን በቃ ደካማ ጎንን ይፈልጉና ያለህን ነገር ፈልገው ያወጡታል ማለት ነው። ስለዚህ አንደኛ ነገር ስለ ጓደኛችሁም ስለ ራሳችሁም ምንም ነገር አታውቁ። ስለ ራሳችሁ ሚስጥራችሁን ራስ በራሳችሁ ያዙ። ዛሬ ላይ እንኳን ጓደኛ አይደለም የሆነ ቤተሰብ ወንድምህ ወይንም እናትህ ካልሆነ ይበቃል ለሌላ ሰው ዛሬ ለትዳር እንኳን አጋር ቢሆን አውጥተህ ብትነግር ነገ ጧት የሆነ ጠብ ሲመጣ አውጥተው ነው የምዘረዝርልህ ማለት ነው። ምክንያቱም አንተ ጋር ጠብ አመጣ ከተጣሉ ባሪያስተ እንደሆንክ ነው ሁሉም ሰው የሚያው ማለት እና ለጓደኞቻችሁ ያላችሁን ነገር ሁላችሁ ምስጢራችሁን አውጣችሁ አትስጡ። ራስ በራሳችሁ ሚስጥር ሁኑ። አንተው ለራስህ እያወራኸው ራስህ ሚስጥር ሆነህ ራስሽ እያወራሽ ራስሽ ሚስጥር ሆነሽ መኖር ነው የሚሻለው በአሁኑ ዘመን ማለት ነው። ምክንያቱም ዛሬ ላይ ጓደኛዬ ብለህ ያወራኸው ጓደኛዬ ብለህ ያማከርከው ሰው ነገ ጧት ስላንተ መውደቅ ነው የሚያየው ማለት ነው። ስላንተ መውደቅና ስላንተ በቃ አንተን ለመጣል እንዴት ብሎ ለመጣል ነው ሁሉም ሰው የሚጥረው ማለት ነው። እና ሁሉም ሰው ይሄን ያደርጋል ባንልም ግን መጠንቀቅን የሚያህል ነገር የለም። ሚስጥርህን አለማውጣት አንድ ሰላም ነው። ሰላም አለው በቃ ለራስህ ማለት ነው። ተከብረህ ትኖራለህ። ምክንያቱም ያንተን ደካማ ጎንህን ካላወቀ እንዴት ብሎ ያጠቃል? ምንም ቢሆን የታባቱን ቢገባ ምንም ቢሆን ምን የታባቷን በቆፍር አታገኘው። ራሷ ደክማ ትቀራለች እንጂ ማለት ነው። ነገር ግን አንዳንድ ጊዜ ሁሉ ብለን ዝርዝርን እናወጣና የራሳችንን ሚስጥር እናወጋልና ዘረዝርና ከዛ በኋላ ከራስ ደካማ ጎናችንን ያገኛሉ። በዛ ጠብ ሲመጣ ያንን ሁሉ መንዝርዝር አድርገው ለመጣልም ሆነ ለማለት የሚሞክሩ ሰዎች አሉ ማለት ነው። እና ከዚህ እንማር። ዛሬ ላይ በአሁኑ ዘመን ሚስጥር ሰው አይይዝም እስከሚናገር ነው የሚቸኩለው ማለት ነው። ለሌላ ሰው እስከሚነግር ነው በቃ ችኩል ብሎ ያን ተናግሮ የሚያርፈው። እና ሚስጥራችሁን ራስ በራሳችሁ ጠብቁ። ለማንኛውም አላህ በያለንበት ይጠብቀን። መልካሙን እመኝላችኋለሁ። ውድ ሀገሬ ልጆች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እኔንም ቪዲዮውንም ላይክ ሼር አድርጉ። እንግዲህ ከስንት ጊዜ በኋላ ሰሞኑን ብቅ ብለናል እና ይመቻችሁ። ላይክ እያደረጋችሁ